አንዛይቲ ወይም ደግሞ ጭንቀት የጭንቀት ስሜት ብቻ ማለት አይደለም። ሪል የሆነ የአእምሮ ህመም ነው። በዓለማችን ደግሞ ብዙ ሚሊዮን ሰዎች የዚህ ህመም ተጠቂ ናቸው። ስለዚህ እናውራበት። አንደኛው የአንዛይቲ ምልክት አብዝቶ መጨነቅ ነው። ምን ሊሆን ነው? ምን ሊመጣ ነው? እያሉ ይሄ ካታስትሮፊክ የሆነ ቲንኪንግ አንደኛው የአንዛይቲ ምልክት ነው ማለት ነው። ሁለተኛው ደግሞ ሬስትለስነስ ወይም ደግሞ መቅበዝበዝ ነው የሚባለው። እሱም ሁለተኛው የአንዛይቲ ምልክት ነው። ሶስተኛው የድካም ስሜት ነው። ብዙ ጊዜ አንዛይቲ ያለው ሰው ጭንቅላቱ በጣም በኔጌቲቭ ሀሳቦች እና በጭንቀቶች የተሞላ ስለሆነ ይሄ ባዲ ኢነርጂውን በጣም ድሬን ያደርገዋል። ስለዚህ ይሄ የመድከም ስሜት ሶስተኛው የአንዛይቲ ምልክት ነው። አራተኛ ኮንሰንትሬት የማድረግ ወይም ትኩረት የማጣት። አንዳንዴ ከሰዎች ጋር ሲያወሩ ኮንሰንትሬት አለማድረግ ወይም ደግሞ ሴንቴንሱን አለመስማት ነው። አንዳንዴ ደግሞ ለማንበብ ቁጭ ብለው ማንበብ አለመቻል፣ ደጋግሞ አንድ መስመርን ደጋግሞ ማንበብ ሊሆን ይችላል ማለት ነው። አምስተኛው የአንዛይቲ ምልክት የጡንቻ መወጠር ነው። ላይክ ብዙ ጊዜ እዚህ ትከሻ ላይ እና አንገት ላይ የጡንቻ መወጠር ወይም ደግሞ ይሄ መስል ቴንሽን የምንለው ነገር ይኖራል ማለት ነው። ስድስተኛው እና የመጨረሻው የእንቅልፍ ችግር ነው። አንዛይቲ ያለበት ሰው ልክ አልጋ ሲነካው ሀሳብ ውስጥ ነው የሚገባው። ምንድን ነው ያደረኩት? ምንድን ነው የሚሆነው? ነገ ምንድን ነው የሚሆነው? ስለዚህ ማይንድ ስለማያርፍ ባዲ ሪላክስ ማድረግ ስለማይችል የእንቅልፍ ችግር ያጋጥማቸዋል። አሁን ከዘረዘርኳቸው ከነዚህ 6 ምልክቶች ውስጥ 3ቱ ከ6 ወርና ከዛ በላይ የቆየ ካያችሁ ራሳችሁ ላይ የአንዛይቲ ህመም አለ ማለት ነው። እርዳታ አለው፣ እገዛ አለው። አንዳንዴ ቴራፒ ብቻ ይሆናል የሚያስፈልገው። አንዳንዴ ደግሞ ግራውንዲንግ ኤክሰርሳይዝ የአንዛይቲ ስሜት ሊያሻሽልን ይችላል። ኔክስት ቪዲዮ ላይ ስለ ግራውንዲንግ ኤክሰርሳይዝ ሰራለሁ። አንዳንዴ ደግሞ ሲቪየር ሲሆን መድኃኒትና ቴራፒ አብሮ ሊያስፈልገው ይችላል። ስለዚህ እርዳታ ማግኘቱን እንዳይረሱ።